ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የእጅ ምሽውዬ አሰራር ነው። እንደምታዩት ዶሮዬን ጥጃለሁ፣ እየበሰለልኝ ነው። ሎሚ፣ ጅርፌ፣ ወረጋር፣ ቀይ ሽንኩርት እንዲሁም ጨው፣ ሚስማርና ሄል አድርጌበታለሁ። እነዚህ ነገሮች አንድ ላይ አድርጌ ነው የቀቀልኩት። ጣዕሙ ቃናው አሪፍ ነው የሚሆነው እና በስሎልኛል። ፈረን ውስጥ በመከተው እቃ ላይ አዘጋጀዋለሁ ዶሮውን ማለት ነው። ከዛም ዶሮውን ከላይ የመቀባቸውን ነገሮች አዘጋጅቻለሁ። እነሱም ዛፍራን ፓውደር፣ ፍልፍል አስዋት፣ ጨው እና ዘይቱን እነዚህን ነው አንድ ላይ ያዘጋጀሁት። ሎሚ ማለት ነው። እነዚህን አዘጋጅቼ ቀባቸዋለሁ ማለት ነው። ከለሩ በጣም ነው የሚያምረው። ዛፍራኑ ያው ቀይ ስለሆነ ከለሩን ያሳምረዋል። እና እንደምታዩት በጣም ነው የሚያምረው ሲታይ፣ ሲበላም ጣዕሙ የተለየ ነው። በመቀጠል እንደዚህ ከቀባውኝና ካሳመርኩኝ በኋላ ቢያንስ ለ30 ደቂቃ ፈረን ውስጥ ከታች 30 ደቂቃ በስሏለሁ። ከላይ ደግሞ ቢያንስ 5 ደቂቃ ከበሰለ ይበቃዋል ማለት ነው። እንደምታዩት ሩዜንም ከጎን አዘጋጅቻለሁ። ያው ብዙ ጊዜ ለእጅ ምሽውዬ ነጭ ሩዝ ነው የምንሰራው እኛ ጋር፣ እንደዛ ነው የሚፈልጉት። እና በመቀጠል እንደምታዩት ዶሮዬ ከፈረን ወጥቷል። በጣም ነው የሚያምረው። ከለሩም በጣም ነው የሚያምረው ሲታይ። ያው ጣዕሙም ሽታውም አሪፍ ነው። ሞክሩት እናንተም። የዛሬ ምሳችን ይሄንን ይመስላል። ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው።